ዋይዘዊ ለወንዶች አንድ ምክር ልስጣችሁ። እኔ በጣም ኃይለኛ በጣም ቲቪተኛ እግዚአብሔርን ይሄ የምናገረውን ነገር ወንዶች እዚህ ውስጥ ካላችሁ በተለይ ያላገባችሁ አንድ እግዚአብሔርን ትምህርት ነው የምነግራችሁ። በጣም ኃይለኛ በጣም ቲቪተኛ በጣም ማለት ነው አይነት ሴት ነበርኩኝ። በጣም ማንም ሰው በእኔ ፍቅር መውደቅ ይችላል የምል እግዚአብሔርን ትምህርት ነው ማለት የትኛውም ሰው መቼም ትዳርን ልጅን ወልዶ ከብዶ መኖርን ይፈልጋል አይደል? ሀቅ ነው። እግዚአብሔርን ከንትን ውጡ። መጀመሪያ ከቀልድና መነግራችሁ ስሙ። እኔ ምን አይነት ሴት መሰልኳችሁ? ድሮ ማንም ሰው ሊያፈቅረኝ የሚችል አይነት ሴት ነኝ ብዬ በራሴ የምተማመን በጣም ቲቪተኛ በጣም እንደዛ አይነት ሰው ነበርኩኝና የሆነ ቀን ባሌ ኮስት ያለብኝ ማለት ነው። አሁን ያገባሁት ባል እልህ ያዘኝ። አበድኩ ከነፍኩ ማለት ነው። እና አገባሁት። ግን ባሌም እንደሚያደርገኝ ታውቃላችሁ? ይሄ ንቅ በማድረግ ይሄ ያረፍ ተቀመጪ ምናምን በማለት አትልበሽ በማለት የሚያምን ሰው አይደለም። እስቲል አፈቅረዋለሁ። እስቲል አሁን እናንተ እንደዚህ ስታዩኝ ምናምን ባልሽ ጨጓራው ታመመ ባልሽ ይቀና እኔ የምቀናው እኔ ማርያምን ለምን እንደሆነ ታውቃለች? ለቀቅ ስላደረገኝ እኔ ነው የምቀናው። አያችሁ፣ አያያዝ አራዳ ነው። በቃ ባሌ አራዳ ስለሆነ እሱ አይደለም የሚቀናው እኔ የምቀናው። እና ብልጥ ሁኑ ወንዶች፣ ትዳራችሁ ላይ ይሄ ሚስትን ንቅ በማድረግ ምናምን ነው የምሬን ነው። እና እግዚአብሔር ይስጠው ደግሞ ወደ በጣም ደስ ይለኛል ማለት ጨዋ ሚስት እንደሆነ አድርጎኛል። እውነቴን ነው የምላችሁ። ማለት እያፈቀርኩት ሁሌ እኔ እየቀናሁ እያፈቀርኩት ምናምን እሱን ለማሸነፍ እየጣርኩኝ ምናምን እንድኖር አድርጎኛል። ገብቷችኋል አይደለም? እግዚአብሔርን የምሬን ነው። ወንዶች እንደ ቀላል እንዳታዩት። የምትወዷትን ሴት በራሳችሁ ቁጥጥር ስር ለማድረግ እንዲንቅ ማድረግ አይደለም የሚያስፈልገው። አለ የሆነ ገደብ የምትሰጡት ገደብ። ከዛ የወንድነት ግዴታችሁን ደግሞ የምትወጡበት አለ ኮስተር ያለ። ከዛ ምንም በቃ እንትን ይሆናል፣ አሪፍ ይሆናል። እንደዛ ነው።